ሰላም ቤተሰብ እንዴት ናችሁ? ሆፕፉሊ ሁላችሁም ሰላም ትሆናላችሁ ብዬ አስባለሁ። ቤተሰብ ዌልካም ባክ ቱ ማይ ዩቲዩብ ቻናል። ቤተሰብ ድጋሜ ስለተገናኘን እጅግ በጣም ደስ ብሎኛል። ቤተሰቦች ዲቪ ሎተሪ ላሸነፋችሁ ቤተሰቦች እንኳን ደስ አላችሁ እያልኩኝ ላልቀናችሁ ቤተሰቦች ደግሞ በቀጣይ እንዲቀናችሁ መልካምን ነገር እየተመኘው የዛሬ ቪዲዮ በጣም አሜዚንግ በጣም ደስ የሚል በጣም ኢንፎርማቲቭ የሆነ ኢንፎርሜሽን ይዤላችሁ የመጣሁት ምንድነው ቤተሰብ ዲቪ ካሸነፋችሁ በኋላ ምን ማድረግ አለባችሁ በሚለው ኮንተንት ነው ይሄ ቪዲዮ ዛሬ ለእናንተ ሬዲ የሆነው ቤተሰብ። ታዲያ ይህን ቪዲዮ ቤተሰብ ዲቪ ስላልደረሳችሁ ችላ አትበሉት፣ በደንብ አዳምጡ። ይህን ኢንፎርሜሽን ዲቪ ለደረሳችሁ ቤተሰቦች ጓደኞች ካላችሁ አጋሩ። ለቀጣይ ዲቪ የመሙላት ሀሳብ ካላችሁም ይህም ኢንፎርሜሽን ይጠቅማችኋል። ኦኬ ታዲያ ምንም ጊዜ ሳንገድል let's get to the point, guys. All right, family. So, የዲቪ እድል ካሸነፋችሁ በኋላ ምን ማድረግ አለባችሁ? ማወቅ ያለባችሁ ወሳኝ ነገሮች ዛሬ አጋራችኋለሁ ቤተሰብ። እንደሚታወቀው ሁሉም ዲቪ ያሸነፈ ቤተሰብ ወይ ደግሞ ሁሉም ዲቪ ያሸነፈ ሰው ወደ አሜሪካ ይመጣል ማለት አይደለም። ዲቪ ካሸነፉ ሰዎች ሳይሳካላቸው እድሉ የሚቃጠልም አለ። ኦኬ ስለዚህ ይህን ታሳቢ አድርጋችሁ ታዲያ ይሄ ቪዛ የማግኘት እድላችሁ እንዲሰፋ ምን ማድረግ አለባችሁ ነው የዛሬ ኮንተንት። ኦኬ ሰው ቤተሰብ ይህን ቪዲዮ በደንብ አዳምጡ። አንድ በአንድ ስቴፕ ባይ ስቴፕ አስፈላጊ የሚባለው ኢንፎርሜሽን በሙሉ አጋራችኋለሁ ቤተሰብ፣ የትም እንዳትሄዱ። ታዲያ ኮመንት ሴክሽን ላይ ሰላም፣ ፍቅር፣ ይቅርታ እያላችሁ ኮመንት ጻፉልኝ። እነኚህ ኮመንቶች እንደምታውቁት ለውስጤ ሰላም ይሰጡታል፣ ሳነባቸውም ደስ ይለኛል። ቤተሰቦች እችን ብቻ አድርጉልኝ። ኦኬ ሰላም፣ ፍቅር፣ ይቅርታ ኮመንት ሴክሽን ላይ። ኦልራይት ወደ ነጥባችን እንመለስ። መጀመሪያ ማድረግ ያለባችሁ ቤተሰብ ዲቪ ያሸነፋችሁበት ፔጅ ፕሪንት አድርጋችሁ ያዙ። ሁለተኛ ኦልሬዲ ኬዝ ናምበር ተሰጥታችኋል። ያ ኬዝ ናምበር ምን እንደሆነ በደንብ ተረዱት። ኦኬ ኬዝ ናምበር ምንድን ነው? መጀመሪያ ኦኬ ኬዝ ናምበር እኔ በሁለት መድበዋለሁ። አንዱ ትልቅ ኬዝ ናምበር የምንለው አለ፣ ሁለተኛ ትንሽ ኬዝ ናምበር የምንለው አለ። ኦኬ ሰው እንግዲህ የትኛው ነው ትንሽ የትኛው ነው ትልቅ? እንግዲህ ዝም ብዬ የራሴ ግምት ነው የምሰጣቸው። ኦኬ ለእሰይ ከ15,000 በታች ያለው ኬዝ ናምበር ላይክ መካከለኛና ትንሽ ውስጥ ይመደባሉ ብዬ አስባለሁ። ከ15,000 በላይ የሆነ ኬዝ ናምበር መካከለኛና ትልቅ ብዬ መድባቸዋለሁ። ለእሰይ ከ25,000 በላይ የሆነ ኬዝ ናምበር ትልቅ ነው ማለት ይቻላል። ኦኬ ከ10,000 በታች ወይም ከ5,000 በታች የሆኑ ኬዝ ናምበሮች ደግሞ በጣም ትንሽ አሪፍ ኬዝ ናምበሮች ናቸው ተብሎ ይታሰባል። ከዚህ በፊት እንደነገርኳቸው አንድ ሰው ዲቪ አሸነፈ ሲባል ሁለት እድሎችን ቢያሸንፍ በጣም እድለኛ ነው። አንዱ የመጀመሪያው ተመርጠሃል ዲቪ አሸንፈሃል ሲባል ነው። ሁለተኛ ትንሽ ኬዝ ናምበር ሲደርሰው ነው። ኦኬ ሰው ታዲያ ኬዝ ናምበር ጥቅሙ ምንድን ነው? ኦኬ ኬዝ ናምበር ጥቅሙ KCC ይሄ ዲቪ ኦርጋናይዝ የሚያደርጉ አካላቶች ቪዛችሁ ፕሮሰስ የሚያደርጉት በኬዝ ናምበር ኦርደር ነው። ኦኬ በኬዝ ናምበር ኦርደር ነው። ይሄ ማለት ምንድነው? ከትንሽ ወደ ትልቅ ነው ፕሮሰስ የሚያደርጉት። መጀመሪያዎቹ ትንንሽ ኬዝ ናምበር ያላቸው ሰዎች ኢንተርቪው ይደረጋሉ፣ ቪዛ ይሰጣቸዋል። ከዛ በኋላ ትልልቅ እንደዛ እያለ ይሄዳል ማለት ነው። ኦኬ ስለዚህ ይሄን ካወቃችሁ ምን ማድረግ አለባችሁ ታዲያ? እድላችሁ ለማስፋት ምን ማድረግ አለባችሁ? ሁላችሁም ኦኬ ማድረግ ያለባችሁ ምንድነው? ፈጥናችሁ ዲኤስ 260 ፎርም ሳብሚት አድርጋችሁ ኬዛችሁ ፕሮሰስ እንዲደረግ ማመልከት ማለት ነው። ኦኬ ይሄን ማድረግ አለባችሁ። ታዲያ ይሄን ስታደርጉ ማለት ፈጥናችሁ ዲኤስ 260 ፎርም መሙላት ለምን ይጠቅማችኋል? ኦኬ ለምን ይጠቅማችኋል? አንድ ቶሎ ለኢንተርቪው እንድትቀርቡ ያግዛችኋል። ሁለት ቶሎ ሳብሚት ማድረጋችሁ ዲኤስ 260 ምናልባት ፎርሙ ስትሞሉ ብትሳሳቱ ያው ኤዲት ለማድረግ ጊዜ ይኖራችኋል። ቀድማችሁ ሳብሚት ስላደረጋችሁ ኤዲት ለማድረግም ጊዜ ታገኛላችሁ ማለት ነው። ኦኬ ይሄ ነው። ከዛ በኋላ ወደ ዋናው ነጥብ እንገባለን። ዲኤስ 260 ፎርሙ ከመሙላታችሁ በፊት ምን ማድረግ አለባችሁ?
ከመሙላታችሁ በፊት ኦኬ። ማወቅ ያለባችሁ በጣም ወሳኝ ነገር ነው። ይሄን አዳምጡ። ከዚህ በኋላ ነው ራሳችሁን ማዘጋጀት ያለባችሁ ብዬ አስባለሁ። ኦኬ ሶ ይሄ ቪዲዮ በጣም ወሳኝ ነው እንዳልኳችሁ ለወዳጅ ዘመዶቻችሁ አጋሩ። ይህን ቪዲዮ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ኮመንት ሴክሽን እንደተለመደው ፍቅር፣ ሰላም፣ ይቅርታ። ከዛ ውጭ ደግሞ ቪዲዮ ከጠቀማችሁ ደግሞ ምስጋናችሁ፣ አድናቆታችሁ ከዛም አልፎ ኮመንት ካላችሁም ሀሳብ ወይ ደግሞ ማስተካከል ያለብኝ ነገር ካለም ኮመንት ብጽፉልኝም በጣም ደስ ይለኛል ቤተሰብ። ኦኬ ስለዚህ ዲኤስ 260 ፎርም ከመሙላታችሁ በፊት ምን ማድረግ አለባችሁ? አንድ ዲኤስ 260 ፎርም አንዴ ሳብሚት ከተደረገ በኋላ ኤዲት አይደረግም። ኤዲት ስለማይደረግ አንዴ ሳብሚት ስታደርጉ ተጠንቅቃችሁ ኢንፎርሜሽን ሙሉ ማስገባት አለባችሁ። ኦኬ ታዲያ ሳብሚት ካደረጋችሁ በኋላ የሆነ ስህተት እንደሰራችሁ ካስታወሳችሁ እና ካወቃችሁ ኤዲት ለማድረግ ምን ማድረግ አለባችሁ? ወደ KCC ኢሜይል አድርጋችሁ KCC ኬዛችሁ እንደ አዲስ እንዲከፍትላችሁ ዲኤስ 260 ፎርም ኤዲት እንድታደርጉ እንዲፈቅድላችሁ ጠይቃችሁ ከተፈቀደላችሁ በኋላ ነው ኤዲት ማድረግ የምትችሉት። ኦኬ ስለዚህ ይሄ የራሱ ሳይድ ኢፌክት አለው። ምንድነው ሳይድ ኢፌክቱ? ሳብሚት ያደረጋችሁትን ኬዝ እንደ አዲስ ኤዲት ለማድረግ ይከፈትልን ስትሉ ፕሮሰሳችሁ እንዲዘገይ ያደርገዋል። ኦኬ ሰው ይሄ ትልቅ ሳይድ ኢፌክት ነው ማለት ነው። ስለዚህ ሳብሚት ከማድረጋችሁ በፊት አንዴና ለመጨረሻ በደንብ ተጠንቃችሁ ኢንፎርሜሽን መሙላት አለባችሁ ማለት ነው። ሁለተኛ ዲኤስ 260 ፎርም ስትሞሉ ዲቪ ስትሞሉ የተጠቀማችሁበት ኢንፎርሜሽን በሙሉ እዚሁ መካተት መቻል አለበት። የኢንፎርሜሽን ዲፍረንስ መኖር የለበትም። ኦኬ ስማችሁ፣ የተወለዳችሁበት ቦታ ወይም ዓመተ ምህረት ወይ ጋብቻችሁ፣ ልጆቻችሁ፣ ትምህርታችሁ፣ ስራችሁ ምናምን ዲቪ ስትሞሉ የሞላችሁት እንዳለ እዚሁ መሞላት መቻል አለበት። ኦፍኮርስ ልጅ ከተወለደ ወይም ሲንግል ከነበራችሁ ጋብቻ ካረጋችሁ እንደ አዲስ የሚጨመር ነገር ነው። ኦኬ ሶስተኛ ፓስፖርት ኤክስፓየር ያላደረገ ፓስፖርት ሊኖራችሁ ይገባል። አራተኛ ሙሉ ስማችሁ በትክክል ማስገባት አለባችሁ። አምስተኛ የትምህርት ደረጃችሁና የስራ ሁኔታችሁ በትክክል ማስገባት መቻል አለባችሁ። ስድስተኛ ጋብቻና ቤተሰብ አባል በሙሉ ማስገባት መቻል አለባችሁ። ይሄ ማለት ሚስት ካለች ወይ ባል ካለ ከነበረ ታስገቡታላችሁ። አዲስ ጋብቻ ከሆነ ደግሞ የሚስታችሁ ወይም ባልየው ስም ታስገባላችሁ ሙሉ ኢንፎርሜሽን። ልጆች ካሉ ልጆች፣ አዲስ የተወለደ ልጅ ካለ እንደዚህ። ፍቺ ከተፈጸመ ዲቪ ስትሞሉ ጋብቻ አለኝ ብላችሁ ዲቪ ከደረሳችሁ በኋላ ፍቺ ከተፈጸመ ፍቺ እንደተፈጸመ፣ ሞት ካለ የቤተሰብ አባል የጎደለ ካለ እንደዚሁ፣ ወይ ባል ሚስት ከሞቱ ከተጎዱ ደግሞ እንደዚሁ ሁሉም ኢንፎርሜሽን መካተት መቻል አለበት። ሐቁን እንዳትዋሹ ያዙኝ በደንብ። አንዴ ከዋሻችሁ ለዘላለም ትዋሻላችሁ በአሜሪካ ኢሚግሬሽን ላይ። ይሄን በደንብ ያዙት። ኦኬ ኢንፎርሜሽናችሁ እንዳለ ሪከርድ ይደረጋል። ኦኬ ስለዚህ ሌላ ጊዜ እንደዚህ ነበርኩኝ ብላችሁ ልትዋሹ ብትገኙ ኬዛችሁ ይበላሻል። ኦኬ ስለዚህ ለዘላለም አብሯችሁ የሚሄድ ኢንፎርሜሽን አሁን የምታስገቡት ኢንፎርሜሽን። ኦኬ በጣም ፈጠን ብዬ ለማውራት እየሞከርኩኝ ነው፣ ለምን ቪዲዮ በጣም እየረዘመ ስለሆነ። ኦኬ ሰባተኛ ልጆች ዲቪ ስታሸንፉ ሁሉም ልጆቻችሁ አስገቧቸው። ሁሉም ስማቸው ማለት ነው። የሁሉም ልጆች ያገባም ያላገባም የሁሉም ልጆቻችሁ ስም ጥቀሱ። ነገር ግን አብሯችሁ ወደ አሜሪካ የሚመጡት ያላገቡና ከ21 ዓመት በታች የሆናቸው ልጆች ብቻ ናቸው። ኦኬ እነኚህ ብቻ ናቸው አብሯችሁ ወደ አሜሪካ ሊመጡ የሚችሉ። ስለዚህ አብሯችሁ እንዲመጡ የምትፈልጉ ከሆነ ለሚስትም ለልጅም ለሁሉም ለየብቻ ዲኤስ 260 ፎርም ይሞላላቸዋል፣ የራሳችሁም ጭምር ዲቪ ያሸነፈውም ሰው ጭምር ማለት ነው። ኦኬ ስምንተኛ ላለፉት ዓመታት የኖራችሁበት ሌላ ሀገሮች ከኢትዮጵያ ውጪ ወይ ከምትኖርበት ሀገር ውጪ ሌላ ሀገር ላይ ኑራችሁ የምታውቁ ከሆነ ትራቨል ጉዞ አድርጋችሁ የምታውቁ ከሆነ ዲኤስ 260 ስትሞሉ የሁሉም ሀገሮች ትራቨል ያደረጋችሁትን ኢንፎርሜሽን ማስገባት አለባችሁ። የሄዳችሁበት ሀገር በሙሉ መጥቀስ አለባችሁ። ኦኬ ዘጠነኛ ከወንጀል ነፃ መሆናችሁ እርግጠኛ ሆናችሁ ወንጀል እንዳልሰራችሁ ሁሉም ጋር ኖ ብላችሁ መመለስ መቻል አለባችሁ። አስረኛ ናሽናል አይዲ። ኦኬ ናሽናል አይዳችሁ ሊኖራችሁ ይገባል። ከሌላችሁ አውጡ። ከዛ በኋላ እሱን ታያይዛላችሁ የናሽናል አይዲ ቁጥራችሁ። 11ኛ አሜሪካ ላይ ግሪን ካርድ
ግሪን ካርድ ሲሰጣችሁ ማለት ነው። የሚቀበልላችሁ ሰው የአሜሪካ አድራሻ ያስፈልጋቸዋል። ይሄም ቀድማችሁ ሙሉ አድራሻ መያዝ መቻል አለባችሁ። ኦኬ ይሄ ነው። እነኚህ ሁሉ ቀድማችሁ ሴት አፕ ማድረግ አለባችሁ ዲኤስ 260 ፎርም ከመሙላታችሁ በፊት። ኦኬ ለእናንተ ይጠቅማችሁ ዘንድ ሳምፕል ዲኤስ 260 ፎርም ምን እንደሚመስል ዲስክሪፕሽን ላይ አስቀምጬላችኋለሁ። ዲስክሪፕሽን ሴክሽን ላይ ታች ሊንክ አለ። እሱን ሊንክ ተጭናችሁ ስትከፍቱት ፎርም ሳምፕል ፎርም ነው። ኦኬ ሳምፕል ፎርም ዲኤስ 260 ፎርም አለ። እሱን ሙሉ ቀስ እያላችሁ ቀንና ሌሊት በደንብ እዩት። ኦኬ ምን እንደሚመስል እሱ ነው። ኖርማሊ ዌብሳይት ላይ ገብታችሁ ዲኤስ 260 ፎርም ስትሞሉ ይሄ ራሱን የምትሞሉት። ኦኬ ምን እንደሚመስል እዩት፣ አንብቡት፣ ተረዱት። ከቻላችሁ ራሳችሁ ትሞላላችሁ። የሚከብዳችሁ ከመሰለ ይሄን ፎርም የሚሞሉ ሰዎች አሉ አዲስ አበባ ዙሪያ ወይም ያላችሁበት ሀገር ነው እንዲሞሉላችሁ ትጠይቃላችሁ ማለት ነው። ይሄ ነው ሙሉ ኢንፎርሜሽኑ። የመጨረሻ ቲፕስ ኦኬ የመጨረሻ ቤስት ቲፕስ የምሰጣችሁ አንድ አስፈላጊ የሚባል መረጃዎች በሙሉ እርግጠኛ ሆናችሁ ካዘጋጃችሁ በኋላ ነው ዲኤስ 260 ፎርም ሳብሚት ማድረግ ያለባችሁ። ኦኬ ሁለተኛ ሳትዘገዩ ግን ተረጋግታችሁና ተጠንቅቃችሁ ሙሉ። ሶስተኛ ትንሽ ነገር ተሳስተናል ብላችሁ ድጋሜ ወደ KCC አመልክታችሁ ዲኤስ 260 ፎርማችሁ እንዲከፈትላችሁ ስታመለክቱ ኬዛችሁ እንዲዘገይ ስለሚያደርግ ተጠንቅቃችሁ አንዴና ለመጨረሻ ሙሉ። ኦኬ አራተኛ ሳብሚት ከማድረጋችሁ በፊት አንድ ቀን ወይም ለሁለት ቀን ያክል ዳግም ቼክ አድርጉት። የሞላችሁትን በሙሉ ኢንፎርሜሽን ደጋግማችሁ ቼክ አድርጉ። የልጆቻችሁ የሚስቶች ምናምን ሁሉም በደንብ ኤቭሪ ዲቴይል የተወለዱበት ቀን ሊሆን ይችላል፣ የፓስፖርት ቁጥር ሊሆን ይችላል፣ የምናምን የልጆቻችሁ ፓስፖርት ሊሆን ይችላል። አይ ነው ብቻ ኤቭሪቲንግ ፐርፌክት መምጣት መቻል አለበት። ሰው ሁሉም ከሞላችሁ በኋላ ከአንድ ቀን እስከ ሁለት ቀን ያክል ነው ደጋግማችሁ ቼክ አድርጉ። ከዛ በኋላ ሳብሚት አድርጉ። ከዛ እግዚአብሔር ያውቃል ጠብቁ ለኢንተርቪው ማለት ነው። አምስተኛ ኢንተርቪው የሚጀመረው ኦክቶበር 2025 ነው። የሚያልቀው ደግሞ ሰፕተምበር 30 2026 ነው። በዚህ መሃል ለኢንተርቪው ካልተጠራችሁ ያገኛችሁት እድል ባከነ ማለት ነው። ኦኬ ዲቪ የሚቆየው በዚህ ጊዜ ሬንጅ ነው። ኦኬ ከኦክቶበር 2025 እስከ ሰፕተምበር 30 2026 ነው ያለው እድላችሁ። በዚች ውስጥ ቪዛ ካላገኛችሁ ባከነ ማለት ነው። ኦኬ ይሄ ነው ቤተሰብ። ኦልሞስት ጨርሻለሁ። ሆፕፉሊ ይሄን ኢንፎርሜሽን ይጠቅማችኋል ብዬ አስባለሁ ቤተሰብ። ታዲያ አብራችሁኝ እስካሁን ከቆያችሁ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለወዳጅ ዘመዶቻችሁ አጋሩ። ዲቪ ለደረሳቸው ሰዎች ላኩላቸው። ይሄን ቪዲዮ ይዩት። የጎደለ ኢንፎርሜሽን ይኖራል ኦፍኮርስ ከገለጽኩት ኦፍኮርስ የጎደለ ኢንፎርሜሽን ይኖራል። ባለኝ ጊዜና ባለኝ ሁኔታ ይሄን ኢንፎርሜሽን አጋርቻችኋለሁ። መልካም እድል ለሁላችሁ ይግጠማችሁ። ሆፕፉሊ ኔክስት ይር አሜሪካ እንገናኛለን ብዬ አስባለሁ። ለሁላችሁም መልካሙን ነገር እመኝላችኋለሁ። ታዲያስ ሰላም፣ ፍቅር፣ ይቅርታ ለሁላችን። as always much love and respect